ፍርድ ለህሊና ነው። ያ ጀማ ክርስቲያኖች እዚህ ግሩፕ ውስጥ ካላችሁ ቴሌግራም ላይ ያለውን ቻናላችንን እዩትና ፍረዱ። ራሱ ሐቁን አመዛዝኑ። እውነትን ከሐሰት ለዩ። ቁርአን ፉርቃን ነው። ራሱ እውነትን ከሐሰት የሚለይ ነው። ፍርዱን ለህሊና ነው። ራሱ በንጽጽር ይዩት ሁሉን ነገር። እንግዲህ እኛ ኢላማችን እኛ አዋቂ ሌላውን ደግሞ መሀይም የማድረግ እኛ ራሳችንን ማኮፈስ ማተለቅ እና ሌላውን ማዋረድ በፍጹም አይደለም። ሰዎች ነፃ እንዲወጡ እንፈልጋለን። ፍትሃዊ ሃይማኖት ነው እስልምና። ሰምና ወርቅ የያዘ ቅኔ ነው ብለን እናምናለን። ሰሙ ሀቅ ነው፣ ወርቁ ደግሞ ፍትህ ነው ብለን ነው የምናምነው። እና እዩትና ፍረዱ ራሳችሁ ለህሊናችሁ። እኛ ኢላማችንም ሰዎችን ከጀሃነም ነፃ እንዲወጡ እስልምና ላይ ያለው የፍትህ እንትኖች አሉ። ራሱ ሰዎች አሁን ለምሳሌ ሪሳላ መልእክቱ ባይደርሳቸው ምን አይነት ፍርድ ነው የሚፈረድባቸው? ይፈረድባቸዋል ወይስ? የአእምሮ ጤነኛ ያልሆኑ ሰዎች ምንድን ነው ያላቸው? መልእክቱ ያልደረሳቸው ሰዎች፣ ሳያውቁ መጥፎ ነገር የሚሰሩ ሰዎች እንዴት ነው የሚለው በጣም የሚገርም ትምህርት ነው እኛ ጋር ያለው። ሲጀመር ቁርአንና ሐዲስ የመጣው እኛ ጋር የሰው ልጆች አእምሮ ፕሮሰስ ማድረግ በሚችልበት ኦፕሬት ማድረግ በሚችልበት ፈንክሽናል ሴቲንግ እና ፕሎት ባለበት መልኩ ነው የሚመጣው። አይገባህም የሚባል ነገር የለም። አይገባህም እየተባለ እንደገና ደግሞ ትጠየቃለህ፣ ገሃነም ትገባለህ። እኔ ባልገባኝ ነገር እንዴት ነው ገሃነም እገባው? እንዲህ አይነት ትምህርት የለም። የተወሳሰበ ነገር ፈጣሪ አያመጣም። የተወሳሰበ ትምህርት ፈጣሪ አያመጣም ለሰው ልጆች። ያወሳሰበው የኢየሱስን ትምህርት ሰዎች ከፓጋን ትምህርት ጋር ፓጋን ሚቶሎጂ ጋር ከግሪክና ከሮም ጋር ሲቀላቀሉት ነው ያኔ ጉድ የፈላው። ፍልስፍና ውስጥ ቁጭ ብለው ፊሎሶፊካል አስፔክት እናደርጋለን ብለው እንራቀቃለን ብለው ነው። ማርያም አይኗ ነጭ ናት ወይስ ጥቁር ናት እያሉ እኮ ግብፅ ውስጥ ሲጣሉ እኮ ነው እስልምና 90% ሙስሊም ሆኖ ወርድ ኦፍ ማውስ ፐብሊሺቲ የሚባል ዳዋ አለ። በዛ ሙስሊሙ እንትን ይላል፣ ክርስቲያኖች እርስ በርሳቸው ይጣላሉ። አንድ ዲያፊዚስ ይላሉ፣ ሚያፊዚስ እያሉ እንደና ደግሞ ሂፖስታቲስ በሚባለው ነገር ላይ አን ሂፖስታቲስ ወይስ ኤን ሂፖስታቲስ በሚባል ሁለት ባህሪ አንድ ባህሪ ዲያፊዚስ ሚያፊዚስ ሞኖፊዚስ እያሉ ሲጣሉ የፕሮሶፒክ ዩኒየን የሃይፖስታቲክስ ዩኒየን እያሉ ሲጨቃጨቁ ሲነታረኩ እንዳለ ይሄ አሁን የሙስሊም ሀገሮች የምትሏቸው በአንድ ወቅት የክርስቲያን ሀገር ነው የነበረው። ቱርክን ተመልከቷት። ራሱ ኒቄያ የምትሉት ኤፌሶ የምትሉት ከልቄዶ የምትሉት ቆስጠንጢኒያ ጉባኤ የሚባሉ የተካሄዱት ቱርክ ውስጥ ነው። ግን በቃ ሲጨቃጨቁ ሲነታረኩ መሀል ላይ ግን አምላካችን አላህ ረሱል ሰለላሁ ዐለይሂ ወሰለምን አስነስቶ ነብይ አድርጎ አስነስቶ ሪሳላውን አመጣ። ሰሃባዎች መጡ፣ ትምህርቱ መሰራት ጀመረ። በኋላ ላይ ግን መጨረሻ ላይ ሲነቁ 90% ሙስሊም ሆነው ነው የሚያገኙት ራሳቸው። ይሄው ላይ የሆነው ነገር ምንድነው? ፍሬ የሆነ ነገር ህይወት የሆነ ነገር ትምህርት ስለሌለ ነው፣ ስለተቀላቀለ ነው፣ ትምህርቱ ስለተበረዘ ነው። ማርያም አይኗ ነጭ ነው፣ አብርሃም አይኗ ነጭ ማርያም ነጭ ናት ወይስ ጥቁር ናት እያሉ ይከራከሩ ነበር ግብፅ ውስጥ። ምን አገባቸው? ራሱ ምን ይጠቅማል? አሁን አዳም እምብርት አለው የለውም? አብርሃም አለ ወይ? እየሰማሁ ነው። አዳም እምብርት አለው ወይስ የለውም? ኧረ እኔ እንጃ። ምን ያደርግልሃል? አሁን እነሱ ይጨቃጨቁበታል። እኔ እኮ አሁን እኮ አዳም እኮ ሰው ነው፣ ምን ያደርግልኛል? አሁን እኔ ማመልካውን ፈጣሪ ነው ማወቅ የምፈልገው እንጂ ሌላው እኮ የነስኩ ዲቴል እኮ ነው እኮ። እምብርት አለው ያሉ ሰዎች እንደ እምብርትማ ካለው እንትን አለ፣ እትብት መቆረጥ አለበት ምግብ እንትን። እሱ ደግሞ ከእናት ነው የሚመጣው። እናት የለውም እትብት የለውም ይላሉ። አይ ሰው ከሆነማ እትብት አለው። ለምን ታዲያ እኛ እሱን እንዴት እንመስላለን? እትብት ከሌለው እምብርት ከሌለው በቃ እንዲህ እንደሚጨቃጨቅ። እኔ አሁን አዳም እምብርት ይኑረው አይኑረው ለእኔ ምን ይጠቅመኛል? ቢኖረውም ባይኖረው ምንም። ማርያም አይኗ ነጭ ይሁን ጥቁር ይሁን ቡኒ ይሁን ምንም ያጨቃጨቅ ነገር አይደለም። ግን ይደባደቡበታል። እነሱ ሲደባደቡ ነው የሚሉት። ብታይ ይደባደባሉ። ጥርሱን አሁን ዲዮስቆሮስ አሁን ሚያፊዝ በማለቱ ነው ጥርሱን እንትን ያሉት። እመን አትመን ጥርሱን አራግፎ ፀጉሩን ነጭተው ምናምን ነገር ነው ያባረሩት። የአሌክሳንድሪያ ኤጲስቆጶስ የነበረውን ዲዮስቆሮስ የሚባለው እነ ሊዮን የሮሙ ኤጲስቆጶስ የነበረው 451 የኬልቄዶን ጉባኤ ነው የምነግርህ ራሱ ገብቶኛል። አንድን ነገር ሲያሽሞነሙኑ በነገራችን ላይ ሌላ ነገር ለማምጣት ነው እኮ አሽሞንሙነው ያው አራተኛ ፈጣሪም ሊያመጡሉ ይችላሉ። 325 የነበረውን የኒቅያ ጉባኤ ላይ አሪዮስ መጽሐፈ ምሳሌ 8:22 ላይ ቃናኒ ማለት ፈጠረኝ ማለት ነው።
ብሎ ኢየሱስ ፍጡር ነው ብሎ አላቸው። ቃናኒ ማለት ፍጡሩ ፈጠረኝ ማለት ነው። ግዕዙም ፈጠረኒ እግዚእ መቅድመ ተግባሩ ነው የሚለው ጌታ እኔን ፈጠረኝ ነው የሚለው ራሱ። የአዲሱ መደበኛ ትርጉምም የ1980 ትርጉም ተመልከቱ እና ፈጠረኝ ይላል እና ፍጡር ነው ነው የእሱ አርጊመንት የነበረው። መጨረሻ ላይ በቃ አንዱ ከኤጲስቆጶሳት መካከል 318 ኤጲስቆጶሳት ነው ከተለያየ ዓለም የመጡት ከመጡት መካከል አንዱ ግሎ በጣም በቃ ማለት ረጋ ያለ ነው። የሊቢያ ሰው ነው አሪዮስ ማለት በጣም ኢንተሌክቹዋል። መጨረሻ ላይ ማሳመን ሲያቀተው በጥፊ ያጮለው ይዘው። የሚገርም ነገር ወላሂ የራሳቸው ታሪክ ላይ ነው እኮ ያለው። በጥፊ ነው ያጮለው መጥቶ። ከአንድ መንፈሳዊ ሰው እንዴት ይጠበቃል? ከአንድ ኤጲስቆጶስ እንዴት ይጠበቃል? ማለት የምታወራው መንፈሳዊ ነገር ነው ራሱ። ምንድን ነው አግሬሲቭስ መሆን ራሱ በዚህ መልኩ ማለት ነው። ሰውየውን መርዳት ካልቻልክ ወደ ጥፋት እየሄደ ከሆነ የምታክ ከሆነ ለምንድን ነው የምትማታው ራሱ? በእንደዚህ አይነት ህይወት ያሳለፉ ሰዎች ናቸው እና እኛ እናውቃቸዋለን። ምንም አዲስ ነገር የለውም እና ለዛ ነው አንተ አይገርምም ራሱ ባትሆን ነው የሚገርመኝ ክርስትናን። እና ኢንሻአላህ እስልምናን ጊዜ ሰተህ መርምር። አላህ ያለ ቀን ደግሞ ኢንሻአላህ አላህ ሂዳያ ይወፍቅ። አይ እኔ እንኳን ቆየሁ። እኔ እንኳን ለማመን ሞከርኩኝ ግን የሚሆን አይደለም። ለእኔ ተፈጥሮ የሚሆን አይደለም ቶታሊ ማለት ነው። ምክንያቱም ዝም ብሎ እንዴ ብዙ ነገር ማንሳት ይቻላል። አንድ ብቻ አይደለም ሺህ ማለት ነው ማንሳት ይቻላል። እርስ በርሱ የሚጋጭ መጽሐፍም እኔ አይደል ብቻ ብሉይ ኪዳንና በትንሹ እንኳን አዲስ ኪዳን ላይ ያለው እግዚአብሔር እኮ በጣም ፖላር ኦፖዚት ናቸው እኮ። ፖላር ማለት ነው ሁለት እግዚአብሔር ያለ ነው ይመስልክ። ያኛው በጣም ጎሪላ ፋይተር ነው ይመስለው ብሉይ ኪዳን ላይ ያለው። ይሄኛው ትንሽ ይሻላል፣ ለስለስ ይላል። ኤኒዌይስ ያን እንኳን ድሮፕ አድርጌዋለሁ። አንዳንድ ነገሮችን እዚህ ጋር ያለውን ነገር ያው እናውቃለን። ኦልሞስት እኔ እስልምና ውስጥ ነው ራሴን የማገኘው ብዙውን ጊዜ። ግን አንዳንድ ነገሮች አሉ ያለ ማህበራዊ ህይወት አለ፣ ምን ዝግጅት አለ ምናምን እንጂ እንትን መቀበላችን አይቀርም። በሀሳባችን እኮ ተቀብለናል። የግድ ቃል መግባት ግን አለብን ደግሞ። ያ ነው ያለው ዋሂድ። ኢንሻአላህ ችግር የለውም ራሱ ማለት ነው። ጠዋት ተነግሮ ማታ የሚጠፋ ነው እኮ ስላሴና ነገረ ክርስቶስ ትምህርት በጣም ነው የሚገርመው ራሱ። በነገራችን ላይ እኔ ሞትን የሞትኩት ማለት ነው ያንን ብዬ የተቀበሉ ቀን ነው የስላሴን አስተምሮትና ከአብ ውጭ ያለውን ፈጣሪ ነው ብዬ የተቀበሉ ቀን ነው የኔ ሞት የሚሆነው እንጂ እሱን ባለመቀበል አይደለም እኔ የምሞተው። ማሰብ አቆም ነው እኮ የሚለው እነሱ። ማሰብ ካላቆም ካይገባህም ነው የሚሉ እና ጠዋት ነግረሁ ስለ ስላሴ አንድም ሶስትም ነው ብለው ነግረሁ በስም በአካል በግብር ብለው ከዛ ማታ ላይ እሺ ተመስገን ጌታዬ ብለህ ልጸልይ ስተኛ ከዛ በኋላ ወደ ማን ነው የምጸልየው ትላለህ ራሱ። እና አንዳንዴ መንፈስ ቅዱስ እንረሳው ነበር እኔ እና ስጸልይ ወደ ሶስቱም እና አካፍላቸዋለሁ እና ደቂቃውላ የሚይዝላቸው ሰዓት ነበረኝ ራሱ ነገር ማለት አንደኛው ማዳራት የለብኝም እና እጪ የሆነ ሰዓት ላይ ደግሞ ኢየሱስ ይሻላል፣ በቃ ወደ ኢየሱስ ይሻላል መጸለዩ እና የትኛው ግራ ይገባዋል ራሱ። እና መንፈስ ቅዱስን አንድ ቀን ረስቼው የሚገርም ነገር አንድ ቀንም ራሱ እንትን ብዬ አላውቅም። ይቅርታ አድርግልኝ አልኩት መንፈስ ቅዱስን። ሶስት አካላት ናቸው። ሶስት አካላት ከሆኑ እንደዛ ነው። ለምሳሌ ረስቼው ማለት ነው። እና አሁን አደምና ኪዊን እና አንተ ሶስት ፐርሰኖች ናችሁ። በአካል ሶስት ናችሁ። ስለዚህ አሁን ሳወራ አንድ አድርጌ ላወራችሁ አልችልም መቼም። እያንዳንዳችሁን እኩል ማድረግ አለብኝ። እና ሳመልክ እኔ ማደርገው የነበረው ሶስት አካላቶች ነበሩ። ከዛ በኋላ ብዙ ጊዜ ወደ ወልድ እንትን እላለሁ፣ ከዛ አብን እላለሁ። ከዛ የሆነ ሳለ ትዝ ሲለኝ መንፈስ ቅዱስ እረሳዋለሁ። እና እኔ ምን አልኩኝ መሰለኝ የሆነ ሳለ ይቅርታ አድርግልኝ አልኩት። ይቅርታ አድርግልኝ በቃ የኔ ችግር ነው ምናምን አልኩና በቃ በደቂቃ ሁላ እንዴት ነው የሚያዘው ምናምን አልኩኝና የሆነ ሳለ ግራ አጋባኝና መጨረሻ ላይ እንደዚህ የተወሳሰበ ወደ መንፈስ ቅዱስ የጸለየ ማን ነው ምናምን አልኩና በቃ ይቅርብኝ አልኩና ኢየሱስ ይሻላል አልኩኝ። ኢየሱስ ይሻላል በቃ እንትን ካለም በቃ ኢየሱስ ጠቅልሎ ያዝ አልኩኝ። ኢየሱስ ራሱ እኮ እዚህ ያለ እኮ በጣም ረስቶት ነበር እኮ ማለት ሁሉ ጊዜ ሪፈር የሚያደርገው ወደ አብ ነበረ። አይተህ ከሆነ መጽሐፍ ቅዱስ ላይ ማለት የትም ቦታ እና አሁን ሶስት ናቸው ካለ መጨረሻ ላይ ሉቃስ 6:12 ላይ ሳነብ እሱ ራሱ ደግሞ ኢየሱስ ራሱ ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ ይላል። እስቲ ድገሞ ሉቃስ 6:12 ምን ይላል? ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ አለ። እንዴ የሚጸልይ አካል ጋር ነው እንዴ ሲጸልይ ነበርኩት አልኩኝ። የሆነ ዛሬ በጣም ያስደነገጠኝ ወላሂ ስል በጣም ያስደነገጠኝ በህይወቴ እንደዚህ ጥቅስ አስደንግጦኝ አያውቅም። የሉቃስ ወንጌል ምዕራፍ 6:12 ላይ ያለው ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ ወደ ሚል ፕሪፖዚሽኑ ላይ ወደ እንዴ ራሱ ጸላይ ነበር እንዴ አልኩኝ። ወይ ጉድ አልኩኝ። እንደዛ በቃ እና ግራ ያጋባል። ከዛ አምላክ ነው ሰውም ነው ይለዋል።
የሆነ ሰዓት ላይ ደግሞ እንትን ሲል ታያለህ፣ ሲተኛ ምናምን ታያለህ። ሐዋርያቶች መጥተው ሲቀሰቅሱት እንደገና ደግሞ በግርግም ሄዶ ሲተኛ ሕፃን ሆኖ ምናምን ነገር በአምላክ ፊት አደገ ይላል። እንደገና ደግሞ ሉቃስ 2:24 ላይ ደግሞ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ጌታ ማለት ነው ወደ ጌታ እኮ ነው የወሰዱት፣ ማርያምና ዮሴፍ ማለት ነው። ሕፃን ሆነው ወሰዱት ይላል። ምን አይነት የሚያምታታ ነገር ነው! አንዴ አምላክ ስትለው አንዴ ሰው፣ አንዴ ስትምትል በቃ እንደዚህ የሆነ ስብጥር የሆነ ነገር ጉራማይሌ የሆነ ነገር ጠዋት ተነግሮ ማታ ላይ ሲረብሽ ያድራል ራሱ። አይ ሰው ሆነ አምላክ ብትል ሁሉን ሰው እኮ መሆን አልችልም እኮ። ኢየሱስ እኮ እስራኤላዊ ነው። ይሄ ነው አንዱን ቦታ ወክሎ ሴም ታይም ደግሞ አንተ ዩኒቨርስን ያው ማይረዳም ሰው ነው እንደዛ የሚለው ይህን ያክል ቫስት የሆነ ዩኒቨርስ ለሰዎች ምድር ላይ የተላከውን አንድ አካል ፈጣሪ ነው ብለህ ስታስብ እንዴት ነው? ሳይንስ እኮ ብዙ ደርሷል አይደል? አሁን ስንትና ስንት ጋላክሲ ያለበትን ለምድር ነው የተላከው ኢየሱስ። ኢዝ ኦል አባውት ሂውማን ቢንግ ነው በቃ አለቀ። እኔ ፈጣሪ ከዛ በላይ ነው። እንግዲህ አላህ ጽናቱን ለእኛ ሚስጠን፣ ለአንተም ሂዳያውን ይወፍቅህ። ምን አልከኝ ኢምራንዬ? አይ እዚህ ጋር ለማስታወስ ያክል ጀማ ኡስታዝ ሲጸልይ ብሰሙ ትደነግጣላችሁ፣ ወላሂ ድሮ ማለት ነው። እና እቺኛ ለመናገር ፈልጌ ነው ኡስታዝ ሪካርዶ ሰምቼ ሲጸልይ ማለት ነው በጣም ገርሞኝ ነበረ። እሱ ልንገራቸው ብዬ ያልሰማችሁ ካላችሁ ያው የድሮ ሪካርድ ነው አይ ቲንክ አይደለ ኡስታዝ? ፓርቶክ ላይ መሰለኝ። እኔ ምን አውቃለሁ እንደዛ ያክስ ምን ታጠፋለህ? ኧረ ኡስታዝ ለማስታወስ ያክል ነው። ቀጥሉ እንግዲህ ላሰማቸው እኮ አለኝ እኮ እኔ ላሰማችሁ። እሺ ደስ ይላል። ላሰማችሁ አለኝ። ወይ ማስታወቂያ ነው። ይጀምራል። ላሰማቸው ኡስታዝ አሰማቸው። ክበር ውሰድ አምላኬና አባቴ ተመስገን ጌታ። እኔም የቃልን ደጅ ክፈትልኝ ጌታ ሆይ፣ ለሚሰሙትም የማስተዋል በሮችን ክፈት፣ ያስተውሉ ዘንድ አእምሯቸው ከፈተላቸው ተብሎ ተጽፏልና በጌታ በኢየሱስ ስም አሁን የማስተዋል በሮች ይከፈቱ። በጌታ በኢየሱስ ስም የማስተዋል በሮች አሁን ይከፈቱ። አምላኬና አባቴ ማንኛውም በዙሪያችን ያለ በክርስትና ዙሪያ ሆኖ ሊሰራ ሊያውቅ የሚፈልግ የሰይጣንና የአጋንንት አሰራር ሁሉ በጌታ በኢየሱስ ስም የታሰረው በጌታ በኢየሱስ ስም በጌታ በኢየሱስ ስም የተመታው በናዝሬቱ በኢየሱስ ስም የተመታው በናዝሬቱ በኢየሱስ ስም የታሰረ ይሁን። በናዝሬቱ በኢየሱስ ስም በናዝሬቱ በኢየሱስ ስም የታሰረ የተመታው ጌታ አምላኬ ሆይ አሁንም የሚመጣ የስተት ትምህርት የስተት አሰራር ያልተሰበከው ሐዋርያት ያልሰበኩት ክርስቶስ ያልሰበከው ወንጌል ሌላ ወንጌል በጌታ በኢየሱስ ስም የተመታው ልዩ ወደ የእንግዳ ትምህርት አምላኬና አባቴ በየዘመናችን የሚመጣ እስልምናው አፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ። የባህሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ የአምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። ኧረ በቃ እንደዛ ነው ይላችሁ። አላህ ሂዳያ ሲሰጥ ከእንደዚህ አይነት ጨለማ ውስጥ ነው የምትወጣው ማለት ነው። ልዋጋ መጥቼ ሲጀመር ጀምሮ እኔ በጣም ነው የገረመኝ ራሱ። እኔ ማለት ቁርአንን ማጠናው የነበረው ለዛ ነበር። አንሰሪንግ እስላም የሚለው ሳይት አለ፣ እዛ ውስጥ ገብቼ ማጥናት ጀመርኩኝ ማለት ነው። እና ይሄ ለእኛ ትልቅ ትምህርት ነው፣ በነገራችን ላይ ትልቅ ብርታትም ትምህርትም ጭምር ነው። እኔ ብዙ ጊዜ እንትን ነው ስሜታዊ ነው የምትሆነው እዛ ስትሆን፣ በጣም ልዩነት አለን። አሁን ብታየው ከአነጋገር ጀምሮ ትቀየራለህ። እዚህ በጣም ኤቲክስ ይኖርሃል፣ ስነ ምግባር ይኖራል፣ አትሳደብም። በነገራችን ላይ እኔ በዛን ሰዓትም የምሳደብ ሰው አይደለም፣ ግን በቃ እውነትን ስለምፈልግ ላመንኩበት ነገር ሟች ነበርኩኝ ራሱ እና ከዛ አንጻር ነበር እንትን የምለው። አይ ቲንክ ቁርአንን ሳየው በቃ ምንም ሰውኛ የሆነ ነገር አላገኘሁበትም። በጣም የማረከኝ ነገር እሱ ነው። ያላ ንግግር ነው፣ ከጫፍ እስከ ጫፍ ድረስ ያላ ንግግር ነው።
ራሱ ጥንት የነበረውን ነገር ለረሱል ሰለላሁ ዐለይሂ ወሰለም የሚተርከው የዓለማቱ ጌታ አላህ ነው። ራሱ የኢብራሂም ወሬ መጥቶልሃልን ይላል ሲጀምር። ከዛ ኢብራሂም እንደዚህ ባለ ጊዜ አስታውስ፣ እንዲህ ባለ ጊዜ አስታውስ ይልና ይህ ሁላ ሲደረግ ግን አንተ በዚያ አልነበርክም ይላል አላህ ሲተርክ። በዚያ አልነበርክም፣ ለሙሳ ህግን በሰጠነው ጊዜ አንተ በተራራው ላይ አልነበርክም፣ ባናገርነው ጊዜ አልነበርክም፣ መርየምን ማን እንደሚያሳድጋት ዕጣ ሲጣጣሉ አንተ በዚያ ላይ አልነበርክም ይላል። ከዛ የሙሳ ወሬ መጥቶልሃል፣ የእንትና ወሬ መጥቶልሃል፣ እንትን ባለ ጊዜ አስታውስ ምናምን እያለ ካለ በኋላ ይህ የሩቅ ነገር ሚስጥር ነው በአንተ ላይ እንተርክልሃለን የሚለው አላህ እና በጣም ይገርመኝ ነበር። እና አላህ አነጋገሩ በመጀመሪያ መደብ አምልኮን በተመለከተ ከኔ በቀር ሌላ አምላክ የለም፣ አምልኩኝ፣ ተገዙኝ፣ ፍሩኝ ይላል። ከዛ ደግሞ የሆነ ነገር ላደረገው ነገር ሲሆን ደግሞ በቃ ፈጠርን፣ ሰራን፣ አደረግን ይላል። ተአዚም እያደረገ ማለት ነው። ኸለቅና፣ ጃአልና፣ ፈአልና፣ አውሃይና እያለ የሚናገረው ነገር ይገርመኝ ነበር። እኛ ደግሞ እንድንለው ነገር ሲፈልግ ደግሞ የሆነ ነገር ደግሞ በሶስተኛ መደብ ያደርግና እርሱ ካላህ በቀር ሌላ አምላክ የለም እያለ እርሱ በሉ፣ በል፣ ቁል፣ ቁሉ፣ በሉ፣ በል በል እያለ ይናገራል አላህ። ከዛ ደግሞ ዱዓ እንዴት ማድረግ እንዳለብን ደግሞ ሲናገር አንተ ይላል ራሱ። በጣም ነው የሚገርመኝ። በቃ ይሄ ነገር ምንም የሰው ቃል የለበትም ራሱ። ኢቭን ረሱል ሰለላሁ ዐለይሂ ወሰለምና ጅብሪል በቁርአን ላይ ያላቸው ድርሻ ሪሳላውን ማድረስ ነው፣ መልእክቱን ማድረስ ብቻ ነው። ይሄ ነገር በጣም ገረመኝ። በቃ ማለት እና በቃ አልቻልኩትም እኔ ራሱ መጨረሻ ላይ ቁርአንን ለዋጋ መጥቼ ተማርኬ የቀረው አንድ ያላህ ባሪያ ነኝ። ይሄን እንድታውቀው ነው አብርሽዬ። አይ በጣም ደስ ይላል። ትልቅ ትምህርትም ነው ነገራችን ላይ እኔ አልመሰለኝም እና ይገርማል። ብቻ በዚህ ደረጃ ደግሞ አሁን ያለበት ደረጃ ደግሞ በጣም መረዳት በጣም ገርሞኛልና ቀደም ኢየሱስን በሚመለከት መጥቶ ያዳነን ምናምን የሚለውን የገለጽክበት እኔም መጋራው ነው። በደንብ ደግሞ አንተ ግልጽ አረክልኝ። ያው ግልጽ ሲሆን ያው ማረጋገጫም ነው የሚሰጠው አንድ ሰው ሲመሰክርልህ። እኔም ሀሳብ እንደዛ ነው። ለጽናቱ ይስጠን። እዛ ማለት የኩፍርን ጨለማ እና የሽርክን ጨለማ የሚያቅሰው ነው የብርሃን የተውሂድን ብርሃን ጥቅሙን የሚያውቀው ማለት ነው። አብዛኛው ሙስሊሞች እዚህ የምታያቸው ኢትዮጵያ ውስጥ የምታያቸው ከቤተሰባቸው ነው ያገኙት እና እንደዚህ እንትን ብለው አይደለም ራሱ ተመራምረው ምናምን ነገር እንደኛ እንጃ። የጤናን ጥቅም የምታውቀው የታመመ ሰው ነው የሚያውቀው ራሱ አይደል? ድህነትን ያየ ሰው ነው የሀብትን ጥቅም የሚያውቀው ራሱ እና የተውሂድን የእስልምናን ጥፍጥና የምታውቀው ጥፍጥናና ጣዕሙን ቅርጽና ይዘቱን የምታውቀው እኔ አልመኝላቸውም፣ እንዲያዩትም አልፈልግም። ግን እንደኛ እንደ ሰለምቴዎች መከራ የተጋጋጠም ሰውም የለም። ቤተሰብን ትተዋለ፣ ዘመድ አዝማድን ትተዋለ፣ ጎረቤትን፣ አብሮ አደገን፣ አብረ የተማርካቸው ልጆች ምናምን ነገር እንደ ድሮ አይሆንም። ሁሉ ነገር ራሱ ማለት እንደዛ አይደለም። ራሱ ከልባቸውም አይወዱም። አላህ ነገር ሆኗል በቁርአን ውስጥ እስከምትክዱ ድረስ አይወዷችሁም ተብለናል ራሱ ማለት ነው። እና ጥላቻው አለ፣ ምን አለ፣ ሚስኮንሰፕሽን አለ፣ ምን አለ፣ ምናምን ብዙ ነገሮችን ቻሌንጆችን ተጋግጠ ነው እንትን የምትለው እና የያዞ ቆዳ ትይዛለህ መጨረሻ ላይ በቃ ከተለያየ ቦታ የተለያየ ነገር ይመጣብሃል። እና አላህ ጽናቱ እንዲሰጠን ዱዓ አድርጉልን ያ ጀማ፣ ለሁላችንም ለሰለምቴዎች ማለት ነው። ቀላል ነገር አይደለም። አላህ ከኩፍር ይጠብቃችሁ። መጨረሻ ላይ ሞቴን እኔም እላለሁ በቃ ያኔ ምን እንደሆነ ታውቃለህ አብርሽ? ቁርአን እያነበብኩኝ ምን እያልኩኝ ምናምን ነገር አረ ሙስሊምማ አልሆንም ሰው ምን ይለኛል ማለት እንዴት ማህበረሰቡ እንዴት ነው እንትን ብለው እንዴት እስልምናን እኮ ስሳደብ ነበረ እና ምንድን ነው የሚለኝ? አረ አልሆንም ምናምን ነገር ልና ግን ምን እላለሁ መጨረሻ ላይ ወላሂ ላዚም አላህና መላእክቱ የቂያማ ቀን ምስክሮቼ ናቸው። ራሱ በዋሽ ማለት ነው የቀን ራሱ አይነጋልኝም። የሚገርም ነገር መጨረሻ ላይ ላኢላሃ ኢለላህ ልሞት ስል እቺ ላኢላሃ ኢለላህ የምትለዋን ገመድ ብቻ እንዲይዝ አድርገኝ ፈጣሪ። ምንም ልሁን ብቻ ክርስቲያንም ሆኜ ልኑር ምንም ዱርዬም ልሁን ምንም ልሁን መጨረሻ ላይ ግን ይቺ ነገር ግን ሳልላት እንዳልሞት ፈጣሪ እያልኩኝ የለምነው ነበር። በቃ ሞቴ ከመምጣቱ ልሞት በቃ አንድ ሰዓትም ይቅረው አንድ ቀንም ይቅረው አንድ ወርም አንድ ዓመትም ይቅረው ግን በቃ ላኢላሃ ኢለላህ የሚለው ነገር በቃ ትክክለኛ መሆኑን ይገባኝ ነበር ያኔ። እና በቃ ይሄን ይዤ ሽርክ በጣም እንዴት ከአላህ ጋር እንደሚያቆራርጥ ሽርክ የሚባለው ወንጀል እንደማይማር ለዝንተ ዓለም እንደ አላህ ደግሞ በእርሱ ላይ ሐቁ ላይ ያጋራበት ሰው ጀነትን በእርሱ ላይ እርም አድርጓል ለዝንተ ዓለም። በቃ ያን ነገር እያወቅኩኝ እንዴት በቃ ህሊናዬን እያቆሰ ውስጤና ውጪ ሳይመሳሰል ሲቀር ውስጤ እንዳልኩ እስልምናን ይፈልጋል እውነት እንደሆነ ይገባኛል። ውጪ ግን በአፌ ጥላቻውን እዘረዋለሁ፣
እናገራለሁ ምን እላለሁ እና ይሄ ነገር በጣም ሲምታታብኝ መጨረሻ ላይ ህሊናዬን እያቆሸሽኩኝ መኖር አልፈልግም ብዬ ወሰንኩኝ። ለ1 ዓመት ያክል እንደውም ወደ ሚዲያ መጥቼ አላውቅም። እኔ ራስ ማንበብ ማለት ቁርአን እንትን ማለት መቅራት፣ ሶላቶችን መስገድ ምናምን ነበር ማድረግ የነበረውና ቀላል ነገር አይደለም መጋጋጡ የነበረው ማለት ነው። ስሜት ግን እኔ እረዳዋለሁ። እኔ አሁን ያለሁበት ሁኔታ ስለሆነ ስሜት ግን እኔ በቀላሉ ነው የምረዳው። ምክንያቱም ያው ምን ያክል ያው ስነ ልቦናህን ዝግጅት ማድረግ እንዳለብህ እዛ ውስጥ ላይ ነን። አሁን እኛም ትግሉ ያ ነው እንጂ ሌላው ቀርቶን አይደለም። ተዋል ቅድም ያልኩህ ይሄንን ነው። ያው የተወሰነ ዝግጅት ስለሚያስፈልገው ነው እንጂ ሌላው ጥርጣሬው ስላለና ከኋላ ምንም እንትን ስላለን አይደለም። ያን እንኳን እኔ ድሮፕ አድርጌያለሁ ያልኩህ ከዚህ አንጻር ነው። ትንሽ ማህበረሰቡ ችግር ነው እኛ ጋርና በተለይ ደግሞ የቤተሰብ ከመሰረት ብቻህን እንኳን ብትሆን ችግር የለውም። ያው ልጅም ሚስት ምናምን ካለ የተወሰነ ዝግጅት ያስፈልጋል። ከዛ አንጻር ነው እኔም ቅድም እንደዛ ያልኩህ። ያንተ ስሜት ይገባኛል። ያን ሁላ ፔኔትሬት አድርገህ ግን እዚህ ደረጃ ላይ መድረስ በጣም አድንቃለሁ። እዛ ነው ከባድ ነው። ጽናት ኢስቲቃማ እንግዲህ ወሳኝ ነገር ነው በኢስላም ጽናት ስቴድፋስትነስ የምንለው ነገር ማለት ነው። ኢንሻአላህ እንግዲህ በደዋ እንተጋገዝ። ያ ነው እንኳን ቀጠሮ ይጃለው ነገም ከሆነ ሰው ጋር እስቲ በቅርብ ጊዜ ያው እንቀላቀል ይሆናል። ሌሎቻችሁ ግን ክርስቲያኖች እዚህ ጋር ከላይም ካላችሁ አስቡበት፣ መርምሩ።